የሃንጋሪ አዲስ ንጋት ለሃንጋሪያን የወጣችው ፀሐይ ዓለምን እያነጋገረ ትገኛለች። ለ16 ዓመታት የቆየውን የቪክቶር ኦርባን አገዛዝ በማስወገድ አዲስ ምዕራፍ ከፍታለች። ይህ ባለፈው እሁድ ሚያዝያ 12 ተካሄደው ምርጫ በቀላሉ የሚታይ የፖለቲካ ለውጥ ሳይሆን የአህጉሪቱን የፖለቲካ አቅጣጫ የሚቀይር ታሪካዊ ነበር። ለረጅም ጊዜ በኢሊበራል አስተዳደር ስር የቆየችው ሃንጋሪ በዚህ ምርጫ አማካኝነት ከምዕራቡ ዓለምና ከዲሞክራሲ እሴቶች ጋር የነበራትን የተበላሸ ግንኙነት ለመጠገን ወሳኝ እርምጃ ወስዳለች። ከ1989 በኋላ ታይቶ በማይታወቅ ሁኔታ ከ77 በመቶ በላይ በሆነ የህዝብ ተሳትፎ የለውጥ ፍላጎት በጥሩ ሁኔታ የሚያሳይ ሆኗል። በምርጫው የደረሰው ሽንፈት የቪክቶር ኦርባንን የ16 ዓመታትን የስልጣን ዘመን በይፋ ደምድሟል። ኦርባን በሰጡት አጭርና ህመም የተሞላበት የስንብት ንግግር ምርጫውን ውጤት ግልጽና የሚያሳምን እንደሆነ በመቀበል ለተቃዋሚው ፒተር ማጋያር በስልክ ደውለው እንኳን ደስ አሉት ብለዋል። ይህ ክስተት በዓለም ዙሪያ የሚገኙ የፖለቲካ ተንታኞች ዘንድ እንደ አንድ ትልቅ የዲሞክራሲ ድል እየተወሰደ ይገኛል። የፒተር ማጋያርና የቲሳ ፓርቲ በፓርላማ ያገኙት የ2/3 የላቀ ድምጽ ሱፐር ማጆሪቲ አዲሱን መንግስት ያለፈውን አስተዳደር የህግ ማዕቀፎች ለመቀየርና የአገሪቱን ዲሞክራሲያዊ ተቋማት እንደገና ለመገንባት የሚያስችል ትልቅ ስልጣን ይሰጠዋል። ይህ የኦርባን ሽንፈት በአውሮፓ ህብረትና በምስራቅ አውሮፓ የጂኦፖለቲካ ሚዛን ላይ ትልቅ ለውጥ ያመጣል። ቀደም ሲል ለሩሲያው ፕሬዝዳንት ቭላድሚር ፑቲንና ለቀኝ ዘመም አሜሪካዊ ፖለቲከኞች የቅርብ አጋር የነበረው የኦርባን መንግስት መውደቅ በፑቲን ላይ ትልቅ የአስተሳሰብና የስትራቴጂ ሽንፈት አስከትሏል። ሃንጋሪ አሁን የነጻነት የዲሞክራሲና የአውሮፓ ህብረት አንድነት ምልክት ለመሆን በቆራጥነት ተነስታለች። ይህ ታሪካዊ የምርጫ ውጤት በዓለም ዙሪያ ለሚገኙ አውቶክራሲ አገዛዞች የህዝብን ድምጽና የዲሞክራሲ ኃይልን አቅልሎ መመልከት እንደማይቻል ትልቅ ማሳያ ሆኗል። ሃንጋሪ በአዲሱ አመራሯ ስር ወደ አውሮፓ ቤተሰብ ሙሉ ለሙሉ ስትመለስ ይህ የምርጫ ሂደት ለወደፊቱ የአውሮፓ ታሪክ ወርቃማ ቀለም የሚጻፍ ክስተት ሆኖ አልፏል። የቪክቶር ኦርባን 16 ዓመታት የዘለቀ አገዛዝ ፍጻሜ በአንድ ቀን ድንገተኛ ክስተት ብቻ የመጣ አይደለም። ይልቁንም ለዓመታት ሲከማች የቆየ የህዝብ ቅሬታ፣ ኢኮኖሚያዊ መጎሳቆልና የዲሞክራሲ እሴቶች መሸርሸር ያስከተለው ውጤት ነው። በኦርባን ዘመን መጨረሻ ላይ የሃንጋሪ ኢኮኖሚ ከ3 ዓመታት በላይ ሲያሽቆለቁሉ የኑሮ ውድነቱ ከተራው የሃንጋሪ ህዝብ አቅም በላይ ሆኖ ነበር። ከዚህም በላይ ከመንግስት ጋር ጥብቅ ቁርኝነት ባላቸው ጥቂት ኦሊጋርኮች እጅ ሀብት መከማቸቱና የስርዓታዊ ሙስና መስፋፋት በተራው ህዝብ ውስጥ የነበረውን የለውጥ ፍላጎት በእጅጉ አቀጣጥሎታል። ኦርባን በስልጣን ዘመናቸው የመሰረቱት ኢሊበራል ወይም ነጻነት ያልተላበሰ የመንግስት አስተዳደር የፍትህ ስርዓቱንና ሚዲያውን የራሳቸው የፖለቲካ መጫወቻ በማድረግ ተቃዋሚዎቻቸውን ከጨዋታው ሜዳ ለማግለል ጥረት ሲያደርጉ ቆይተዋል። ይሁን እንጂ የዘንድሮው ምርጫ የሃንጋሪን የፖለቲካ ምስል ሙሉ በሙሉ ቀይሮታል። ፒተር ማጋያር ከራሱ ከኦርባን ፓርቲ ፊድስ ስርዓት ውስጥ የወጣ መሪ በመሆኑ ስርዓቱ እንዴት እንደሚሰራ ውስጥ ህዋሱን ጠንቅቆ በመረዳት ያንኑ የኦርባን አገዛዝ መዋቅር መፈታተን ችሏል። ሚያዝያ 12 የተካሄደው ምርጫ ከፍተኛ የህዝብ ተሳትፎ የታየበት ሲሆን ይህ የዜጎች ለዲሞክራሲ የነበራቸው ጥማት ማሳያ ነበር። የፒተር ማጋያር የቲሳ ፓርቲ ያገኘው የ2/3 የላቀ ድምጽ ሱፐር ማጆሪቲ የሃንጋሪን ህገ መንግስትና መሰረታዊ ህጎች ለመለወጥ የሚያስችል ታሪካዊ ስልጣን ሰጥቷቸዋል። ይህ ውጤት የኦርባንን የፖለቲካ ማሽን ለረጅም ጊዜ ሲገነባ የነበረውን የቁጥጥር ስርዓት ለማፍረስ የሚያስችል ቁልፍ ሆኗል። ኦርባን ራሳቸው የምርጫውን ውጤት ህመም አዘል ነገር ግን ግልጽና የማያሻማ ሲሉ በመግለጽ ሽንፈታቸውን በአደባባይ አምነዋል። ይህ የኦርባን አገዛዝ መውደቅ በሃንጋሪ ታሪክ ብቻ ሳይሆን የአውሮፓ አህጉር ከቀኝ ዘመም አምባገነንነት ወደ ዲሞክራሲ ስርዓት በመሸጋገር ላይ መሆኗን የሚያሳይ ትልቅ ምዕራፍ ሆኗል። የፒተር ማጋያርና የሃንጋሪ የለውጥ ጉዞ አሁን መድረኩ የፒተር ማጋያርና የቲሳ ፓርቲ ነው። የ45 ዓመቱ ማጋያር በምርጫው ያገኙት ታሪካዊ ድል ለሃንጋሪ የለውጥ ጉዞ መነሻ ሆኗል። ማጋያር ለሀገሪቱ የገቡት ቃል እጅግ ሰፊና ፈታኝ እንደሆነ
ይነገራል። ዋናው ትኩረታቸው ለ16 ዓመታት በኦርባን አገዛዝ የደከሙትን የመንግስት ተቋማት መልሶ መገንባትና በስርዓቱ ውስጥ የተስፋፋው ሙስና በመንቀል ሕጋዊነትን ማስፈን ነው። ከ2/3 በላይ የሆነውን የፓርላማ መቀመጫ መቆጣጠራቸው አዲሱ መንግስት ኦርባን በሕገ መንግስቱ ላይ ያደረጓቸውን ለውጦች ለመቀየርና የዲሞክራሲ ስርዓቱን መሰረት ለመጠገን የሚያስችል ሕጋዊ ስልጣን ይሰጠዋል። የማጋር ቀዳሚ ስራዎች በአውሮፓ ህብረት የታገዱትን የገንዘብ ድጋፎች ማስከፈት ሲሆን ለዚህም ከአውሮፓ ህብረት ጋር የነበረውን የተበላሸ ግንኙነት በመጠገን እንደ አስተማማኝ አጋር መታየት ቅድሚያ ተሰጥቶታል። ማጋር በንግግራቸው ሃንጋሪ ወደ አውሮፓ ቤተሰብ ተመልሳለች ብለዋል። ይህም ማለት ከሩሲያ ጋር የነበረውን ጥብቅ ግንኙነት ቀስ በቀስ በመቀነስ ወደ ዋናው የአውሮፓ የፖለቲካና የደህንነት መስመር መመለስ ማለት መሆኑን ገልጸዋል። ማጋር ከብራሰልስ ጋር የሚኖራቸው ግንኙነት አሁን በአዲስ መልክ የሚገነባ ሲሆን ይህ የገንዘብና የፖለቲካ እምነት እንደገና መፈጠሩ ለሃንጋሪ ኢኮኖሚ ማገገም ወሳኝ ነው። የለውጡ ጉዞው ግን በውጭ ጉዳይ ብቻ የሚገደብ አይደለም። ማጋር በቤት ውስጥ በኢኮኖሚ በጤና አጠባበቅና በትምህርት ዘርፎች ሰፊ ማሻሻያዎችን ለማድረግ ቃል ገብተዋል። ይሁን እንጂ ኦርባን ለ16 ዓመታት ያገነቧቸው ውስብስብ የቁጥጥር ስልቶችና የፍርድ ቤት ተጽዕኖች በቀላሉ የሚወገዱ አይደሉም። ማጋር ይህንን ፈታኝ ሁኔታ በመረዳት በህዝብ ድጋፍ ታጅበው ቀስ በቀስ ግን በቆራጥነት የሀገሪቱን ተቋማት ወደ ግልጽነትና ተጠያቂነት ለማምጣት እየሰሩ ነው። የሃንጋሪ የህዝብ ድምጽ ለአዲስ የዲሞክራሲ ምዕራፍ የተሰጠ ሕያው ምስክር ሆኖ ተቆጥሯል። የቪክቶር ኦርባን ሽንፈት የሃንጋሪ ታሪክ ብቻ ሳይሆን የአውሮፓ ፖለቲካዊ አቅጣጫን በድጋሚ የሳለ ወሳኝ ወቅት ነው። የፒተር ማጋር ድል የአውሮፓ ህብረት አንድነትን እንደገና በማጠናከርና ለሩሲያ የነበረውን የፖለቲካ የውስጥ በር በመዝጋት ለአህጉሪቱ አዲስ መተንፈሻ ሰጥቷል። የዓለም መሪዎች ይህንን ድል የዲሞክራሲ ታላቅ ድል ሲሉ በመግለጽ ሃንጋሪ ወደ አውሮፓዊ እሴቶች መመለሷን በጉጉት ተቀብለውታል። ዩክሬንና ሌሎች የአውሮፓ ሀገራት ይሄ ለውጥ በአህጉሪቱ ላይ ስለ ሰላም፣ ለደህንነትና ለኢኮኖሚ ትብብር አዲስ አቅጣጫ እንደሚከፍት ተስፋቸውን ገልጸዋል። ወደፊት የሚጠብቀው ጉዞ ግን ፈተና የሌለው እንደማይሆን ይነገራል። የኦርባን አገዛዝ ለ16 ዓመታት የገነባቸው ውስብስብ ተቋማትና የፖለቲካ አውታሮች መፍረስ የአዲሱ መንግስት ዋነኛ ፈተና ይሆናል። ማጋር ያገኙት የፓርላማው የ2/3 የላቀ ድምጽ እነዚህን መሰረታዊ ለውጦች በፍጥነት ለማከናወን የሚያስችል ታሪካዊ መብት ሰጥቷቸዋል። የመጀመሪያው የውጭ ጉዟቸው ወደ ዋርሶ፣ ቪየናና ብራሰልስ መሆኑ ሃንጋሪ በምዕራቡ ዓለምና በአውሮፓ ህብረት ውስጥ ያላትን ቦታ እንደገና ለማረጋገጥ ያላትን ቁርጠኝነት ያሳየ እንደሆነ እየተገለጸ ይገኛል። የሃንጋሪ ምርጫ ለዓለም የፖለቲካ መድረክ ትልቅ ትምህርት ሰጥቷል። የአምባገነን መንገድ በምን ያህል ጊዜ የህዝብን ፍላጎት መቋቋም እንደሚችል በግልጽ ታይቷል። የሃንጋሪ ህዝብ በድምፁ ዲሞክራሲያዊ ከሁሉ በላይ ነው ብሎ ሲያስተጋባ የወደፊቱ ሃንጋሪ ደግሞ በነጻነት በፍትህና በአውሮፓዊ ትብብር የተገነባች እንደምትሆን የተስፋ ምልክቶች እያሳየች ነው። የአንድ ዘመን ማብቂያ ለሃንጋሪ ብቻ ሳይሆን ለመላው አውሮፓ የዲሞክራሲ እሴቶች ዳግም መወለድ ምዕራፍ ነው። ሃንጋሪ በልበ ሙሉነት ወደ አውሮፓዊ ቤተሰብ ተመልሳለች። ታሪኳም አሁን አዲስ በሆነ ምዕራፍ ይቀጥላል። በቪክቶር ኦርባን መሸነፍ ዙሪያ ያዘጋጀነው ይመስላል። ሌሎች ተመሳሳይ ፕሮግራሞች እንዲደርሷችሁ ቻናሉን ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። መልካሙን ሁሉ ተመኘው።